በሌላ ቪዲዮ በሌላ ታሪክ አንድ ሰውዬ በጠዋት ተነስቶ ወደ ስራ ማለት ነው ለመሄድ ይወጣል ከቤት ልክ ወጥቶ እየሄደ ያለ ከሱ ቤት ሶስተኛው ቤት እየተቃጠለ ማለት ነው በአጥሩ እየተቃጠለ ያገኘውና ከዛ ምንም ለውስጥ ላሉት ሰዎች ምንም ሳይነግራቸው ይሄዳል ምን አገባኝ ምናምን ብሎ በውስጡ ማለት ነው ይሄዳል ረፍዶብኛል ምናምን ብሎ በውስጡ ይሄዳል ከዛ ደግሞ ለምሳ ድጋሚ ሲመለስ ቤቱ ካጥሩ አልፎ ቤቱ እየተቃጠለ ሰዎችም እየተረዋረቡ ማለት ነው ከዛ ያያቸዋል ቤቱ እየተቃጠለ ያያል ምንም ሳይመስለው ይመለሳል ከዛ ወደ ቤቱ ይገባና ተመልሶ ይወጣል ይሄዳል ከዛ ሰዎች እባክህ ውሃውን አቀብለ ምናምን ሲሉ አይኔ ረፍዶብኛል ሊሄድ በምናምን ብሎ ይሄዳል ምንም ሳይረዳቸው ማለት ነው ከዛ ተመልሶ ማታ ላይ ከስራ ጨርሶ ሲመለስ ጊዜ የሱን ቤት ጭምር እና ሰፈር ውስጥ ያሉ ቤቶች ጠቅላላ ተያይዘው እየተያዘ እሳቱ ተያይዘው እየተቃጠሉ ምናምን ያያል ማለት ነው ከዛ በጣም ደንግጦ በቃ ያለ የሌለ ኃይሉን ለማጥፋት ማለት ነው እሳቱ ውሃውንም ቅጠሉንም ምንም ማድረግ ጀመረ ሰዎችም እርዳታ ሲጠይቅ በሌላ ነገር ላይ እነሱም የራሳቸው ቤት ተቃጥሎባቸው እየጠፉ ምናምን ስለነበር ጭራሽ በቃ ዞርም ብለው አላዩትም እሱ ማለት ነው ከዛ ምንም ቢያቃጥል ምንም ለማጥፋት ቢሞክር ምንም ያለ የሌላ ውሃውን ቢያፈስበት ጭራሽ እሳቱ ሙሉ ለሙሉ ውድም አደረገበት ማለት ነው እና ምን ለማለት ነው አንዳንዴ ከመጀመሪያው የኛም ባይሆን ከሩቅም ቢሆን ምን አገባኝ ማለት ይጎዳናልና እንጠንቀቅ ለማለት ነው መልካም ጊዜ መልካም ውሎ በሌላ ቪዲዮ እስከምንገናኝ መልካም ውሎ